በጣም የምትወጠሩ ሰዎች ሰው ሁኑ። ሰውንና ስራ ምን ነው ጭንቀቱ? ልትሞት እኮ ነው። ዝም ብሎ አሞርፎስ፣ ዝም ብሎ ባለስልጣን ሱፍ ለባሽ የተቸገረ እንደ ልቡ የማይናገር ከናንተው ስንት ሰው ነው የኋላ በር እያስከፈተ መኪና ውስጥ የሚቀመጥ? መጥፎ ካልቸር ነው። ብዙ የኢህአዴግ ወንድሞቻችን የበላው ይሄ ነው። ውስጣቸው ቀፎ ነው ባዶ። በሱፍ ምክንያት ካልተከፈተ የማይወርዱ የማይወጡ በቃ የተከበሩ ያስከበሩ። ፎርጌት ኢት። ሰው ሁን አንተ። ሰውንና ስራ ምን ነው ጭንቀቱ? ልትሞት እኮ ነው። ምን ያሰቃይሃል በሱፍ ውስጥ? ሰው ሁን፣ እንደ ሰው ተራመድ፣ ሰው ውደድ፣ አልቅስ፣ ሳቅ፣ እርዳ፣ ስራ። ዝም ብሎ ከኋላ ወንበር እንደዚህ ጥሩ አይደለም። የኋላ ወንበር በሽታ ከናንተ ውስጥ ተነቅሎ ሲወጣ ሰው መሆናችሁን ስታቁ ያ ሾፌር ያ አጃቢ አንድ ቀን ከሞት ሲያድንህ ሰው እንደሆነ ይገባሃል። ሰው ሁን። በጣም የምትወጠሩ ሰዎች ሰው ሁኑ። ደግሞ የሚያስወጥር ስራ ሰርታችሁ ቢሆን ባልከፋ እኮ ነው። ሰው ሁኑ። እውነቴን ነው። በጣም ከሚያሳዝኑኝ ሰዎች በኋላ ወንበር የሚመጡ ሰዎች ናቸው። አትሰቃይ፣ ሰው ሁን። አንተ ተሰቃይተ ቤተሰብን አሰቃይተ በኋላ እኮ ችግር ነው። ስታስከፍት ያየ ልጅ ምን እንደሚያምረው አስብ። አዳዲሶች መከራ እንዳትበሉ ባካችሁን። በር አታስከፍቱ፣ ከፍታችሁ ግቡ። የመጨረሻው ሐሳብ መቀበልና መቆም ነው። እያንዳንዱ የብልጽግና አመራር፣ እያንዳንዱ የኢትዮጵያን ብልጽግና የኢትዮጵያን ለውጥ የሚፈልግ መሪ ብዝሃነትን ይቀበል። የሃይማኖት፣ የጾታ፣ የብሔር፣ የባህል ልዩ መልክና ቅርጽ እንዳለን የሚቀበል መሆን አለበት። የግድ ነው። አብረን በሰላም መኖር የምንችለው ብዝሃነትን ስንቀበል